Just one question I have. አንድ ጥያቄ ብቻ አለኝ። ቀደም ብለህ እንደነገርከን ቬዳስ የአምላክን ምስል አታድርጉ ይላል። ማንኛውም የተፈጠረን ነገር የሚያመልክ ራሱን ወደ ጨለማ ውስጥ ይከታል። ልክ ነኝ አይደል? ስለዚህ በባጓንና በአላህ መካከል ያለው ልዩነት አላህ እንዲህ ይላል፣ ከኔ ውጪ ሌላን ካመለክ ለዘላለም እቀጣሃለሁ፣ ይህንንም ኃጢአት ይቅር አልልህም። ነገር ግን በሂንዱይዝም መጽሐፍት ውስጥ ባጓን ከኔ ውጪ ሌላን ካመለክ ናራክ ወይም በህንደኛ ገሃነም ውስጥ ለዘላለም ተገባለህ የሚል ጥቅስ አታገኝም። አሁን ይሄንን የምልህ ለምንድን ነው? በኢስላም በክርስትና በይሁዳ እምነት ውስጥ ያለው የአምላክ ጽንሰ ሐሳብ ተመሳሳይ ነው። እሱም ሌላ ነገር ሲመለክ ቅር የሚሰኝ አምላክ ነው። ነገር ግን በሌላኛው ወገን ባሉ እንደ ሂንዱይዝም እና ቡድሂዝም ባሉ እምነቶች ውስጥ ያለው የአምላክ ጽንሰ ሐሳብ አምላካቸው የበለጠ ልበ ሰፊ ይመስለኛል። ምክንያቱም ካላመለከኝ ገሃነም እከትሃለሁ አይልህም። ምንም እንኳ ጣዖታትን ማምለክ ወይም የተፈጠሩ ነገሮችን ማምለክ ስህተት መሆኑን ብረዳም አምላክን የሚያክል አቻና ወደር እንደሌለው ይሰማኛል አይደል? ታዲያ ለምንድን ነው በቁርአን በመጽሐፍ ቅዱስ ወይም በይሁዳ መጽሐፍት ውስጥ የሰውን ስሜት ወይንም ባህሪ ለአምላክ የምንሰጠው? ለምሳሌ አባቴ ሁሉንም ነገር ቢሰጠኝ፣ ገንዘብ ቢሰጠኝ፣ እኔ ያንን ገንዘብ ለድሃዎች ብሰጥ እና ደግሞ አንድ ቀን አባቴን በከደው አባቴ ቅር ይለዋል። ነገር ግን ይህ የሰው የተፈጥሮ ባህሪ ነው። አምላክ ከዛ በላይ ልበ ሰፊ ነው። እሱን ባላመልከው እንኳ ምንም ችግር ሊኖርበት አይገባም። ምክንያቱም ያ ወደ ኢጎይዝም ራስ ወዳድነት ያደላል። እንደኔ ግንዛቤ ኢጎይዝም የሰው የተፈጥሮ አንድ ክፍል ነው እንጂ አምላክ አይደለም። Egoism is a part of human nature, not of God, is what I feel, according to my understanding. Brother Rahul is an old friend of mine, mashallah. Whenever I come to Dubai, no question answer session goes without him asking a question. ወንድም ራሁል የቆየ ጓደኛዬ ነው። ማሻአላህ ዱባይ በመጣሁ ቁጥር እሱ ጥያቄ ሳይጠይቅ ያለፈበት የጥያቄና መልስ መድረክ የለም። እሱ ለብዙ ዓመታት እየተከታተለኝ ነው። በ2005 ስመጣ፣ ባለፈው ዓመትም ስመጣ፣ ትናንት ምሽትም ለ2 ሰዓታት ያህል ጥሩ ቆይታ ነበረን። ስሙን ባይጠቅስም እሱ ራሁል ነው። ማሻአላህ አላህ ቅኑን መንገድ እንዲመራውና ሂዳያን እንዲሰጠው እንጸልያለን። ሁልጊዜም በጣም ጥሩና ከባባድ ጥያቄዎችን ይጠይቃል። እኔም እንደ ፈተና ስለማየው ጥያቄዎቹን እወደዋለሁ። አዳዲስ ጥያቄዎችን ይጠይቀኛል። እኔ ደግሞ ፈተናዎቹን እወደዋለሁ። ሁልጊዜም ጥሩ ጥያቄ ነው የጠየቀው እላለሁ። እስልምና ክቡር እምነት ነው። ብዙ ሰላም ሰጥቶኛል። ስለሱ ብዙ ጥሩ ነገሮችን መናገር እችላለሁ። ነገር ግን እባክህ ይህን ግልጽ አድርግልኝ ብሎ ጠየቀው። ዶክተር ዛኪር ናይክም አንተም የኢንጂነሪንግ ዲግሪህን ለማግኘት ከፈጀብህ ጊዜ በላይ እስልምናን በማጥናት ጊዜ እንዳሳለፍክ ነግረኸኛል። ትክክል ነው? አዎ። ከሱ በላይ ደግሞ እደሰትበታለሁ። ስለዚህ እኔም በጥያቄዎችህ እደሰታለሁ። ወንድማችን በጣም ጥሩ ፈጣኝ ጥያቄ፣ ትሪኪና ከባድ ጥያቄ ጠይቋል። ሁሉም ሃይማኖቶች ማለትም ክርስትና፣ እስልምና እና ሂንዱይዝም ከአንድ አምላክ ውጭ ሌላ አምላክ እንደሌለ፣ ምስሎችንና ጣዖታትን አትስሩ እንደሚሉ ተረድቷል። ነገር ግን እስልምና አንድ እርምጃ ወደፊት ይሄዳል። አላህ ከሽርክ ውጭ ያለውን ማንኛውም ኃጢአት ይቅር ይላል፣ ሽርክ ግን አይምርም። ሱረቱ ኒሳ ምዕራፍ 4 ቁጥር 48 እና ሱረቱ ኒሳ ምዕራፍ 4 ቁጥር 116 ላይ ተገልጿል። ነገር ግን በሂንዱይዝም ውስጥ ሽርክ ካደረክ አይምርህም የሚል ጥቅስ የትም የለም። ስለ አምላክ ልበሰፊ ከመጠየቁ በፊት ግን ቁርአን ውስጥ ነፍስ ከገደልክ አላህ ፈጽሞ አይምርህም የሚል ቦታ የለም። ወንድሜ ሆይ ቁርአን የትም ቦታ ላይ ነፍስ ከገደልክ አላህ አይምርህም አይልም። ታዲያ ይህ ማለት ሄጄ ነፍስ እገድላለሁ ማለት ነው? ጥያቄውን ድገምልኝ። ይቅርታ። ቁርአን የትም ቦታ ላይ ነፍስ ከገደልክ አላህ አይምርህም አይልም። ምንም እንኳ በእስልምና ውስጥ ከትልልቅ ኃጢአቶች መካከል ንጹህ ሰውን መግደል ሁለተኛው ትልቅ ኃጢአት ቢሆንም ከሽርክ ቀጥሎ ነፍስ መግደል ነው። ምንም እንኳ ቁርአን በሱረቱል ማኢዳ ምዕራፍ 5 ቁጥር 32 ላይ አንድን ንጹህ ሰው የገደለ ለበቀል ወይም በምድር ላይ ጥፋትን ለማስፋፋት ካልሆነ በስተቀር መላውን የሰው ልጅ እንደገደለ ይቆጠራል። ነገር ግን ቁርአን የትም ቦታ ላይ ነፍስ ከገደልክ አላህ በምንም ተአምር አይምርህም አይልም። ታዲያ ይህ ማለት ሄጄ ነፍስ እገድላለሁ ማለት ነው? አይደለም። በተመሳሳይ ሁኔታ በሂንዱይዝም ውስጥ ስለ ቬዳስ ውስጥ ሽርክ ካላደረግክ አላህ አይምርህም የሚል ባይጠቅስም ሽርክ ማድረግ የለብህም። ተረድተኸኛል? አዎ። በጣም ጥሩ። አንተ ነገሮችን የምትረዳ ሰው ነህ። ስለ አምላክ ልበሰፊነት ነጥብ በኋላ እመለሳለሁ። ለጥያቄህ ሙሉ መልስ ገና አልሰጠውህም። የመለስኩት የጥያቄህን የመጀመሪያው ክፍል ብቻ ነው።
ስለ አምላክ ልበ ሰፊነት በኋላ እመጣበታለሁ። እሺ ተረድቻለሁ። ስለዚህ አንተም በደንብ እንድትረዳ ሌሎች ሰዎችም እንዲገባቸው ጥያቄዎቹን በየክፍሉ እየከፋፈልኩ መመለስን እመርጣለሁ። አንተ ብልህ ሰው መሆንህን አውቃለሁ። በእርግጥ ማሻአላህ ከእንግሊዝ ሀገር የተመረክ ኢንጂነር ነህ። አሁን ስለ አምላክ ልበ ሰፊነት ወደ አንተ ነጥብ እንምጣ። በእስልምና ይህንን ካላደረክ እቀጣሃለሁ የሚለው የሰው ልጅ ባህሪ እንደሆነ ገልጸሃል። አባት ለልጁ ገንዘብ ቢሰጠው ልጁ ደግሞ ያንን ገንዘብ ለመጽወት ቢውል ነገ ልጁ ስለ አባቱ ቢጠየቅና ልጁ ቢክድ አባትየው ቅር ይሰኛሉ። ይህ የሰው ልጅ ተፈጥሮ መሆኑን እስማማለሁ። አምላክ ግን ከዚህ እጅግ የላቀ መሆኑን እስማማለሁ። ታዲያ አምላክ ለምን ቅር ይሰኛል? በጣም ጥሩ ጥያቄ ነው። በጣም ብልህነት የተሞላበት ጥያቄ ነው። ኢንሻአላህ እንደምታምንበት ተስፋ አደርጋለሁ። እዚህ በአደባባይ እስልምናን እንድትቀበል አልጠይቅህም። ያንን ትናንት ጨርሰናል። ቁርአን እንዲህ ይላል፣ አላህ ሱብሓነሁ ወተዓላ እናንተን አይፈልጋችሁም፣ እናንተ ግን እርሱን ትፈልጉታላችሁ። አሁን ወደ ጥያቄህ እንምጣ። አሁን ጥያቄህን ይበልጥ ቀላል አድርገው። ለምንድን ነው አላሁ አክበር አላህ ታላቅ ነው ማለት ያለብን? አላሁ አክበር እንድትል ይጠይቀሃል። ነገ አላህ ታላቅ ነው ባትል አላህ ታላቅነቱ የሚቀንስ ይመስልሃል? አይደለም። አንተ ብትልም ባትልም አላህ አስቀድሞም ታላቅ ነው። ብትናገርም ባትናገርም ምንም አይነት ልዩነት አይመጣም። ቅንጣት ታክል እንኳን ልዩነት አይፈጥርም። እርሱ አስቀድሞም ታላቅ ነው። አንተ ብትልም ባትልም እርሱ ባለበት በታላቅነቱ ይኖራል። ጥያቄው ግን ለምንድን ነው እንድትል የሚጠይቅህ የሚለው ነው። አላሁ ስብሓንሁ ወተዓላ የሰውን ልጅ ስነ ልቦና ያውቃል። ለምሳሌ እናትህ የልብ ህመም አጋጠማት እንበል። አሁን ደግሞ በዓለም ላይ በጣም ታዋቂ ስለሆነ የልብ ስፔሻሊስት ሰምተሃል። እሱ ታዋቂ መሆኑን ካወክ ለእናትህ ሕክምና የሚሆን ምክር ይሰጠሃል። ሌላ ደግሞ የማይታወቅ ሰው መጥቶ ምክር ቢሰጥህ የማንን ምክር ትከተላለህ? ድገመው፣ ይቅርታ። ለምሳሌ እናትህ የልብ ህመም ካጋጠማት በዓለም ላይ በጣም ታዋቂ የሆነ የልብ ስፔሻሊስት እንዳለ ካወክ እኔ ስፔሻሊስቱን ምክር እከተላለሁ ብሎ ይመልሳል። ለምን? ምክንያቱም እሱ አንደኛ መሆኑን በጣም ታዋቂ መሆኑን ስለምታውቅ ነው። ስለዚህ አላህ እርሱን እንድታመሰግነው የጠየቀህ ለእርሱ ጥቅም ሳይሆን ለራስህ ጥቅም ነው። ምክንያቱም አላህን ባመሰገንክ ቁጥር የእርሱን ምክር መመሪያ ትከተላለህ። የእርሱን ምክር በመከተልህ ደግሞ አላህ አይጠቀምም፣ አንተ እንጂ። አዎ ሐኪም ምክር ስለሰጠህ እሱ አይጠቀምም። ምናልባት ክፍያ ትሰጠው ይሆናል፣ በዚያ መንገድ ሊጠቀም ይችላል። ለአላህ ግን ምንም አይነት ክፍያ አትሰጠውም። ስለዚህ አላህ ምንም የሚጠቀመው ነገር የለም። ነገር ግን እርሱን ስታመሰግነው ይህ የሰው ልጅ ተፈጥሮ ነው። አላህ እጅግ ጥበበኛ ነው። አላህ ታላቅ ነው። አላህ እጅግ ሐዘኔታ ያለው መሐሪ ነው ስትል እጅግ ጥበበኛው ነው። አሃ ምክር ስለሰጠኝ ከተለዋለሁ በጣም ታላቅ ነው ትላለህ። ስለዚህ እነዚህን ምስጋናዎች ሁሉ የምትናገረው እርሱን ለመጥቀም ሳይሆን ራስህን ለመጥቀም ነው። ተስማምተኸኛል? አዎ። ስለዚህ እርሱን ስታመልከው እርሱን አይጠቅምም፣ አንተ እንጂ። የሐኪሙን ምክር ስትከተል ክፍያ ከሰጠኸው እሱ ሊጠቀም ይችላል። ለአላህ ግን ምንም ክፍያ አትሰጥም፣ ጥቅሙ ላንተ ነው። ስለዚህ በተመሳሳይ ሁኔታ አላህን ልብ ሰፊ ያልነው ልክ ነን ማለት ነው። አንተን በመቅጣቱ የሚጠቀም ይመስልሃል? ወደ እሱ ነጥብ እየመጣው ነው ወንድም ራሁል። መልሴን ልጨርስ። እርግጥ ነው አንተን በመቅጣቱ እሱ አይጠቀምም፣ ነገር ግን እሱን ፍራቻ ቢሆን እንጂ። ለምን አልኮል ከጠጣህ ይቀጣሃል፣ እጽ ከተጠቀምክ ይቀጣሃል። አንተ እጽ ብትጠቀምም ባትጠቀምም ለሱ ምን ልዩነት ያመጣል? አሁን እሱ እሺ እጽ አትጠቀም ግን ብትጠቀምም አልቀጣህም ቢል እጽ ትጠቀማለህ ወይስ አትጠቀምም? እስቲ እኔ እንደ ፈተና በፈተነ እና ፈታኝ ቢሆን ምን ልትመልስልኝ ትችላለህ? አይ አልጠቀምም፣ ስህተት መሆኑን ካመንኩበት አልጠቀምም። ወደ አእምሮዬ እንዲገባ የገሃነም ፍርሃት ወይም የእሳት ፍርሃት አያስፈልገኝም። አዎ። ስለዚህ አምላክ ሰዎችን በተለያዩ መንገዶች ያሳምናል። አንዳንዶቹን በምክንያትና በምክንያታዊነት ማለትም ሎጂክ። አንተ ምክንያታዊ ሰው ነህ፣ በምክንያታዊነት ታምናለህ። አንዳንዶቹ ፍርሃትን፣ አንዳንዶቹ ቅጣትን፣ አንዳንዶቹ ደግሞ ሽልማትን ይፈልጋሉ። አላህ የሚናገርባቸው 3 ወይም 4 አይነት መንገዶች አሉ። አንተ በምክንያታዊነት ታምናለህ፣ ልክ እንደኔ ማለት ነው። አዎ። አንዳንዶች በምክንያትና በምክንያታዊነት አያምኑም። አንዳንዶቹ ደግሞ ሽልማትን ካገኘው አደርጋለሁ፣ ቅጣት ካለ ደግሞ እርቃለሁ ይላሉ። ግን እውነቱ ምንድን ነው? ምን ይፈጠራል? አዎ እነግርሃለሁ። እውነታው ገሃነም መኖሩና ቅጣትን መኖሩ ነው። ትክክል። አሁን አንድ መምህር ፈተና እየሰጠ ነው እንበል። 2 ሲደመር 3 ስንት ነው? 4።
ልክ ነህ። አሁን አንዳንድ ሰዎች አሉ መምህሩ እሺ አሁን በፈተናው ላይ በትክክል የመለሱ ተጨማሪ ነጥብ ያገኛሉ ያልፋሉም፣ በትክክል ያልጻፉ ደግሞ ይወድቃሉ ይላል። አሁን መምህሩ በመቶዎች የሚቆጠሩ ነገሮችን ሲናገር ለሁሉም ሰው ማስታወስ አስቸጋሪ ሊሆን ይችላል። ነገር ግን ለእነዚያ ለመለሱ እና በትክክል የጻፉት ያልፋሉ፣ ከተሳሳትክ ደግሞ ትወድቃለህ። ስለዚህ አሁን ተማሪው ማጥናት ይጀምራል። አንተ ኢንጂነሪንግን እንዳለፍከው ማለት ነው። መውደቅን ትፈራ ነበር። ልክ ነኝ አይደለ? አዎ፣ ባታጠና ኖሮ ትወድቅ ነበር። ስለዚህ መምህሩ ምንም ችግር የለም ብትሳሳትም እንኳ አሳልፈሃለሁ ቢለህ ታጠና ነበር? አይ አላጠናም ነበር። ምንም እንኳ ምክንያታዊ ብትሆንም የቦይልስ ሎው ብትረዳም ትሪጎኖሜትሪን እና ኬሚስትሪን ብትረዳም ለማስታወስ ግን ነቅተህ ማደርና ጠንክረህ መስራት አለብህ። መምህሩ ምንም ችግር የለም ተረድተኸዋል። በፈተናው ላይ ልክም የሆን ስህተት ጻፍ። 2 ሲደመር 2 3 ነው ብትልም አሳልፈሃለሁ ቢለህ ታጠና ነበር? ምናልባት እንደ ነገሩ ይለያያል። እኔ አላጠናም ይሆናል። ነገር ግን ምናልባት የበለጠ ትኩረት የሚሰጥ ሰው እውቀት ለማግኘት ሲል ሊያጠና ይችላል። እየጠየቅኩህ ያለሁት አዎ ልክ ነህ። ስለዚህ መምህሩ አሁን ዓላማ ዲግሪውን ማግኘት ነው ቢልህ አንዴ ከተረዳህ በኋላ በፈተና ብትወድቅ ዲግሪውን አታገኘም። ስለዚህ እዚህ ጋር ነው ሁሉን ቻይ አምላክ በምክንያታዊነት ሎጂካሊ ሆኖ የሚነግረን። ለአንዳንድ ሰዎች ገሃነም መኖሩ ወይም ገነት መኖሩ በምክንያታዊነት ብዙ ልዩነት አይፈጥርባቸውም። ለሌሎች ደግሞ ይህንን ካደረግ ሽልማት ታገኛለህ ይባላሉ። ልክ ለልጅህ ስትናገር አንዳንዴ በምክንያት ታስረዳዋለህ፣ አንዳንዴ ቸኮሌት እሰጥሃለሁ ትለዋለህ፣ አንዳንዴ ደግሞ አንድ ጥፊ ታቀምሰዋለህ። አምላክ የሰውን ልጅ ስነ ልቦና ያውቃል። እርሱ ፈጣሪያችን ነውና አንዳንዴ በሎጂክ አንዳንዴ በምክንያት አንዳንዴ ሽልማት አንዳንዴ ደግሞ ቅጣት ይጠቀማል። ነገር ግን አንዴ ከተናገረ ቃሉን ይጠብቃል፣ ሊዋሽ አይችልም። እስቲ ልጅህን እንደ ምሳሌ ውሰድ። ገና እንዳላገባህ አውቃለሁ። ኢንሻአላህ አንድ ቀን ታገባለህ። ኢንሻአላህ ሙስሊም ያገባል። አዎ ኢንሻአላህ። የ5 ዓመት ልጅ ቢኖርህና ከ10ኛ ፎቅ ላይ ለመዝለል ቢፈልግ ልጄ እንዳትዘል ትሞታለህ ትለዋለህ? እሱ ግን መዝለል እፈልጋለሁ ብሞትም ችግር የለውም ቢልህ ተነስተህ አንድ ጥፊ ትመተዋለህ። ትክክል ወይስ ስህተት? አዎ ትክክል። እመታሃለህ ትለዋለህ? አሁንም ለመዝለል ካሰበ ትመተዋለህ። አባት ለልጁ ደህንነት ሲል ጨካኝ ሊሆን ይችላል። ዓላማህ እሱን መጉዳት ነው? አይደለም። ዓላማህ አሁን በትንሹ በመቅጣት ከትልቅ ጉዳት ከሞት መታደግ ነው። አላህም ይህ ጥሩ ነው፣ ይህ መጥፎ ነው፣ ይህ ሽልማት ነው፣ ይህ ቅጣት አለው ይለናል። አንዴ ከተናገረ ደግሞ እርሱ ታማኝ ነው። በእስልምና አምላክ እጅግ በጣም አዛኝ ነው። የሰው ልጅ እንዲሻሻል ይፈልጋል። ሌላኛው በአንተ አስተሳሰብ ስህተት ብትፈጽም አሳልፈሃለሁ ቢልህ ይህ ምን አይነት መምህር ነው? ነገ ከአንተ ጋር የሚማር ተማሪ ቢኖር አንተ ሌሊቱን ሙሉ ስታጠናና እሱ ግን እየተጫወተ ስህተት የሆኑ መልሶችን ቢመልስና ቢወድቅ መምህሩ ግን ለሁለታቸውም እኩል ውጤት ቢሰጥ ደስ ይልሃል? አይ ደስ አይለኝም። ለምን? ምክንያቱም አንተ በፍትህ ስለምታምን ነው። አምላክ አዛኝና መሐሪ ከመሆኑ በላይ ፍትሃዊ ነው። አምላክ ራስ ወዳድ ወይም ኢጎይስቲክ አይደለም። አንተ ግን በእኔ ላይ ካጋራህ ለዘላለም ገሃነም እከትሃለሁ ማለቱ ኢጎይስቲክ ነው እያልክ ያለኸው። ዶክተሩ ይህንን መድኃኒት ብቻ ስጣት፣ ሌላ ምንም እንዳትጨምርበት፣ ሌላ ነገር ከቀላቀልክበት ትሞታለች ብለህ የሌላ ሰው ምክር ትሰማለህ? አትሰማም። ዶክተሩ ከዚህ መድኃኒት ውጭ ምንም እንዳሰጣት የሚልህ ኢጎይስቲክ ወይም ራስ ወዳድነት ሳይሆን የእናትህ ህይወት እንድትድን ካለው ተስፋ ነው። እሺ አሁን ሌላ ሐኪም መጣ እንበል። እኔ በጣም ጎበዝ ሐኪም ነኝ ይልሃል። አንተ ግን አታውቀውም። ተሰማዋለህ? የልብ ስፔሻሊስቱን ባለሙያውን ነው የምሰማው ብሎ ይመልሳል። ልክ ነህ። የልብ ስፔሻሊስት በዘርፉ የተካነ ነው። ነገር ግን አምላክ ከእሱም በላይ ትልቅ የልብ ስፔሻሊስት ነው። ታዲያ የልብ ስፔሻሊስቱን ለመከተል ፈልገህ ልብህን የፈጠረውን ፈጣሪህን አትከተልም? አዎ እከተላለሁ። ስለዚህ ሎጂካዊ ሰው በመሆነ የልብ ስፔሻሊስቱን ለመከተል ስትወሰንና ስፔሻሊስቱ ሙሉውን እውነት ስለነገሩ ሌላ ማንንም ሰው አትስማ ሲልህ ያ ስፔሻሊስት ሰው በመሆኑ ሊሳሳት ይችላል። ሁሉን ቻይ የሆነው አምላክ ግን ከኔ ውጭ ሌላን አታምልክ ሲልህ ሌላን አካል ታላቅ ነው ብለህ ብታስብና የተሳሳተ መንገድ ብትከተል እንደሚጎዳህ ስለሚያውቅ ነው። አምላክ ፍጥረታቱ እንዲጎዱ አይፈልግም። ስለዚህ ማንኛውም አይነት ጥንቃቄ ለማድረግ ሲል የመጨረሻውን ማስጠንቀቂያ እየሰጠህ ነው። ሌሎች ኃጢአቶችን ምናልባት እምር ይሆናል። ነፍስ መግደል ከኃጢአቶች መካከል ታላላቅ የሚባሉት አንዱ ነው።
በጣም ስህተት ነው። ሁለተኛው ትልቅ ኃጢአት ነው። ነገር ግን አንድ የሌላን አካል ማምለክ ከጀመርክ ማንኛውም ነገር ልታደርግ ትችላለህ። ነፍስ መግደል፣ እጽ መውሰድ፣ አስገድዶ መድፈር ልትጀምር ትችላለህ። ይህም በጣም አደገኛ ነው። ይህ መመሪያ ነው፣ የተሟላም ነው። እርሱ ፈጣሪ ስለሆነ ከእርሱ ውጭ ሌላ ፈጣሪ እንደሌለ ያውቃል። አሁን ሌላ አካል እንደ ፈጣሪ ለመሆን ቢሞክርና አምላክ ደግሞ ሌላ ሊፈጥረህ የሚችል አካል እንደሌለ እያወቀ ያንን መከተልህ በጣም አደገኛ ነው። እንደ ፈጣሪ ሌላን መታዘዝ ወይም ማምለክ ይቅር የማይባለው ለዚህ ነው። በወትሮው ሁኔታ አባትህን ታዘዝ፣ ምንም ችግር የለውም። እናትህን ታዘዝ፣ ምንም ችግር የለውም። ነገር ግን የሁሉን ቻይ አምላክን ትእዛዝ መቃወም ሽርክ ሌላ ነው። እኔ ለማወቅ እየሞከርኩ ያለሁት እሱን ነው። በእኔ ላይ ካጋራ ይህን ኃጢአት በፍጹም አልምርም የሚለው አምላክ ትክክለኛው አምላክ ነው? አዎ ትክክለኛው አምላክ ነው። እኔ በሳይንስ አረጋግጬዋለሁ። ይህ ቁርአን ፈተናውን ያልፋል። ሳይንስን በሂንዱ መጽሐፍ ላይ ስንሞክረው ውድቅ ነው። በባይብል ላይ ስሞክረውም ውድቅ ነው። ስለዚህ ቀደም ሲል ባነሳኸው ጥያቄ ብስማማ እንኳ ምናልባት ይህ 20 በመቶ ግልጽ አይደለም ብንል 80 በመቶ 100 በመቶ ትክክል መሆኑ ከተረጋገጠ ኢንሻአላህ በሎጂክ ይህ ቀሪውም ትክክለኛ ይሆናል ማለት ነው። ጠንካራው መከራከሪያ 100 በመቶ ትክክል መሆኑ ነው። 100 በመቶ ትክክል መሆኑ ተረጋግጧል። 20 በመቶ ግልጽ ያልሆኑ ቢመስልም አንድ ነገር ልንገርህ ወንድሜ፣ አእምሮህ ገና ያንን ደረጃ ላይ አልደረሰም። የኔም አእምሮ ያንን ደረጃ አልደረሰም። ሳይንስም ያንን ደረጃ ላይ አልደረሰም። ምናልባት ከ100 ወይም ከ1000 ዓመት በኋላ 100 በመቶ ትክክል መሆኑ ይረጋገጥ ይሆናል። እኛ ውስን ነን። ችግሩ በአንተና በእኔ ውስጥ ነው እንጂ በቁርአን ውስጥ አይደለም። በተመሳሳይ ሁኔታ በጣም ጎበዝ የሆነ ሰው፣ ለምሳሌ የልብ ስፔሻሊስት የሆነ ሰው ሙያውን በሚገባ ያውቃል። እርግጠኛ ስለሚሆን ይህንን አድርግ፣ ሌላ ምንም አያስፈልግም ይላል። እርግጠኛ ያልሆነ ሰው ግን እሺ ይህንን መድኃኒት ውሰድ፣ ያንንም መድኃኒት ውሰድ ይልሃል። አንድ ሁሉን ቻይ አምላክ በራሱ ፍጹም እርግጠኛ የሆነ አካል ግን ይህን ትእዛዝ ይሰጣል። አሁን እርሱ እርግጠኛ ነው፣ አንተ ግን እርሱ ፈጣሪ መሆኑን ገና ፍጹም እርግጠኛ አይደለህም። አንዴ እርግጠኛ ከሆንክ ትከተለዋለህ። እኔ ይህ ሁሉን ቻይ የሆነው አምላክ ቃል መሆኑን ፍጹም እርግጠኛ ነኝ፣ አንተ ግን ገና ነህ። ስለዚህ ምርምርህ ሲጠናቀቅ ሌሎች ቅዱሳን መጽሐፍት ይህንን ሳይንሳዊ ፈተና እንደማያልፉ በሚገባ ትረዳለህ። ከቁርአን ጋር የሚቀራረብ እንኳ የምታውቀው ማንኛውም ቅዱስ መጽሐፍ ካለ ለማየት ዝግጁ ነኝ። እስካሁን ካየኋቸው መጽሐፍት ሁሉ ጠንካራው መጽሐፍ ነው፣ እርግጠኛ ነኝ። ስለዚህ ነገሩን ስትረዳና ስታውቅ ትናንት ተነጋግረን ስለነበር እስልምናን ተቀበል ብዬ ልጠይቅህ አልችልም። ነገር ግን እውነቱን እያወክ ለመቀበል ስታመነታ ያኔ ኢጎይስቲክ ወይንም ራስ ወዳድ ያለው በአንተ ውስጥ እንጂ በሁሉን ቻይ አምላክ ውስጥ አይደለም። ኢጎይስቲክ በአንተ ውስጥ ነው ማለት ነው። እኔ ኢጎይስቲክ የለብኝም ብሎ ራሁል ይመልሳል። ከዚያም ብሎ ይቀጥላል። እኔም ወደ ሁሉ ቻይ አምላክ እጸልያለሁ። እስካሁን ካነበብኳቸው ሁሉ ጠንካራው መጽሐፍ ይህ መሆኑን ነግሬሃለሁ። ወደ ሁሉን ቻይ አምላክ እጸልያለሁ። ራሁል ሆይ ስለምወደህ ነው ይህን የምልህ። አዎ እኔም እወድሃለሁ። ስለዚህ ነው አላህ ሂዳያ ቅኑን መንገድ እንዲሰጥህ ወደ ሁሉን ቻይ አምላክ የምጸልይልህ። በይፋ መናገር ወይም መመስከር አይጠበቅብህም። ትናንት በይፋ መናገር አለብኝ ብለህ ጠይቀኸኝ ነበር። እኔም አይ በይፋ መናገር አይጠበቅብህም ብዬሃለሁ። ስለዚህ አንተ ፈቃድህን ለአምላክ የምትሰጥ ሰው እንደሆን ካስባለሁ። አምላክ ይምርሃል። እንዲሁም ጥሩ የሆነች ለአምላክ የታዘዘች የህይወት አጋር እንዲሰጥህ እመኛለሁ። አመሰግናለሁ። So once the research gets complete, Yes. you know very well that the other scriptures don't pass the test. Yes. I challenge you to get any scripture that you know of which is even close to the Quran. No, this is the strongest scripture that that's so, for sure. So when you know, Yeah. I can't ask you to accept because you know we spoke yesterday. Right, okay. But when you know it is the thing, then the ego is in you, not an almighty God. The ego No, is I in don't you. have ego. I don't have ego. And I pray to I Almighty told you God. all the ones I have read, this is the strongest. I Yeah? pray to Almighty God. You know, because I love you, Rahul. Yes, I love you too. I love you. That's the reason I pray to Almighty God to give hidayah. You don't have to proclaim. You asked me yesterday, do you have to proclaim? I said, no, you don't have to proclaim. Yeah. So I think that you are a person who submit your will to God, and may God guide you, and may you get a good submitting Muslim life partner. Thank you. Thank you.